ጋሽ ሰለሞን መኪናው ስላሸነፉ በጣም ደስ ብሎኛል። አርቲስት ሰለሞን ተካ በአዶናይ የተጀመረው የመኪና ቻሌንጅ መሳካቱን ሲሰሙ ከደስታቸው ብዛት የተነሳ መድረክ ላይ ተዝለፍልፈው ወደቁ። አዶናይ ከብሩክ ሪልስቴት ጋር በመተባበር ለአርቲስት ሰለሞን ተካ የጀመሩት የመኪና ቻሌንጅ በስኬት ተጠናቋል። ለአርቲስት ሰለሞን ተካ የተሰጠው መኪና አዶናይ ከብሩክ ሪልስቴት ጋር በቲክቶክ ፎሎ የተስማሙ ስምምነት ተሳክቶ ወይስ ሳይሳካ የሚለውን እናስደምጣቸዋለን። ይህ ቅጽበት ነበር አዶናይ ለአርቲስት ሰለሞን ተካ የመኪና ቻሌንጅ እንዲያስጀምር ያደረገው። መቅደስ ደበሳይ አዶናይ ለአርቲስት ሰለሞን ተካ ያስጀመረውን የመኪና ቻሌንጅ መቃወሟ ጋዜጠኛዋ ምን ነካት እያስባለ ነው። አዶናይ የመኪና ቻሌንጁን ሲጀምር አንዳንድ ሰዎች ቻሌንጁ ግልጽነት ይጎድለዋል በሚል ተቃውመውት ነበር። ከነዚህ ሰዎች መካከል ጋዜጠኛ መቅደስ ደበሳይ እንዲሁም ደራሲና የሥነ ጽሑፍ መምህሩ በድሉ ዋቅጅራ ይጠቀሳሉ። እዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን ምን የለም በደፈናው ነው። መቅደስ ደበሳይ አርቲስት ሰለሞን ተካን በራሷ ዩቲዩብ ቻናል ላይ አቅርባ ስምምነቱ ግልጽነት ይጎድለዋል፣ ብሩ በማን አካውንት ነው የሚገባው በሚል ላነሳቸው የግልጽነት ጥያቄ ከአዶናይ ደጋፊዎችና አድናቂዎች ከፍተኛ ትችትና ነቀፌታ ገጥሟት ነበር። ለመሆኑ ተቃውሞው ከምን የመነጨ ነበር? ስህተቱ የአዶናይ ወይስ የመቅደስ ደበሳይ? መቅደስ ደበሳይ ምን ነካት በሚል ከብዙዎች ትችትና ነቀፌታ እያስተናገደች ነው። ብዙዎች መቅደስ ምን ነካት እያሉ ነው። በሌላ በኩል ደራሲና የሥነ ጽሑፍ መምህሩ በድሉ ዋቅጅራ መንግስት አዶናይ ሰግጥ ፈምስ ቱር በሚል የጀመረውን እንቅስቃሴ ማስቆም አለበት ማለቱ እያነጋገረ ነው። አዶናይ ሰግጥ የሚለውን ቃል ባንጠቀም የተሻለ ነው ማለቱ ከምን የመነጨ ይሆን? በምን ምክንያት ሐሳቡን እንደቀየረ በመረጃ እናስደምጣቸዋለን። ለመሆኑ ቲክቶከር አዶናይ ከመቅደስ ደበሳይና ከበድሉ ዋቅጅራ ጋር ምን አገናኛቸው? አብራችሁን ስትቆዩ የምንመለከታቸው አንኳር ነጥቦች ናቸው። ውድ የተከበራችሁ የዚህ ቻናል ቤተሰቦች ከናንተ የሚጠበቀው መረጃው ለብዙ ሰዎች እንዲደርስ ላይክ ማድረግና ቻናሉን ሰብስክራይብ እንዲሁም ሼር ማድረግ ብቻ ነው። የአዶናይ ሰግጥ ፈምስ ጽንሰ ሐሳብና የማህበራዊ ሚዲያው ሰጣ ገባ የሁሉም አጀንዳ ሆኗል። የአዶናይ ሰግጥ ፈምስ ጽንሰ ሐሳብና የማህበራዊ ሚዲያው ሰጣ ገባ የሁሉም አጀንዳ ሆኗል። አዶናይ ወደ ማህበራዊ ሚዲያው ከመጣ በኋላ በአጭር ጊዜ ውስጥ በህዝብ ዘንድ ተቀባይነት ያገኘ ወጣት ሆኗል። ሰግጥ ፈምስ በሚል ጽንሰ ሐሳብ የሚታወቀው አዶናይ በርካታ ሰዎች ድጋፋቸውን ሰጥተውታል። የኛ ጀግና የሚሉ የትየለሌ ናቸው። ዓላማን ለማሳካት ሰግጥ ፈምስ ደድብ የሚለው አዶናይ ለዘመናት ሚዲያ ላይ የቆዩ ሰዎች እንደርሱ ዕውቅናን ማግኘት አልቻሉም። የእርሱ ልዩ የሚያደርገው አንድ ወር ባልሞላ ጊዜ ውስጥ የማህበራዊ ሚዲያ ትኩረት መሆን መቻሉ ነው። ወቸው ጉድ ዩቲዩብ ቻናል ላይ ቀርቦ የተናገራቸው ነገሮች ከኢትዮጵያዊነት ባህልና ወግ ያፈነገጡ ናቸው በሚል መጠነ ሰፊ ትችትና ነቀፌታ ቢደርስበትም በዚያው ልክ የመሰለውን የኖረውን መናገሩና ልምዱን ማካፈሉ ችግሩ ምኑ ላይ ነው በሚል ድጋፋቸውን በሰጡት ሰዎች መካከል ማህበራዊ ሚዲያው ለሁለት ተከፈለ። በዚህ ሚዲያ ላይ ቀርቦ ከተናገራቸው ነገሮች ባሻገር የበለጠ የትኩረት አጀንዳ እየሆነ መጣ። ሐሳቤን ለማሳካት ህልሜን እውን ለማድረግ እሰግጣለሁ፣ እፈምሳለሁ፣ ደድባለሁ በሚል የጀመረው ወጣቱን የማንቃት ስራ ተጠናክሮ ቀጠለ። አሁንም ትኩረት ከመሆን አላመለጠም። የሚናገራቸው ነገሮች የበለጠ የማህበራዊ ሚዲያ ትኩረት እስከመሆን ደረሱ። አዶናይ ማህበራዊ ሚዲያው ላይ ያለውን ተጽዕኖና ትኩረት ያዩ ተቋማትና ድርጅቶች እርሱ ጋር ለመስራት ፍላጎታቸውን እያሳዩ መጡ። እነዚህ ተቋማት እና ድርጅቶች የሚፈልጉት ምርቶቻቸውን ማስተዋወቅና የበለጠ መሸጥ ስለሆነ ከማህበረሰቡ የሚሰነዘሩ ትችቶችን ከቁብ አልቆጠሯቸውም። በዚህም ከህብረተሰቡ ተቃውሞ ገጠማቸው። የአዶናይን ተጽዕኖ ያዩ ድርጅቶች አምባሳደር አድርገው እስከ መሾም ደረሱ። ከዚህ ባለፈ በዚህ ዓመት ለሶስተኛ ጊዜ የተካሄደው ቲክቶክ ክሬቲቭ አዋርድ ላይ በአራት ዘርፎች እጩ ሆኖ ቀረበ። የምርጫ ቅስቀሳ በማካሄድ ላይ ሳሉ ሰይፉ ፈንታውን የአዶናይ ተወዳዳሪ የነበረችው ዩቲናስን በራሱ ሾው ላይ አቀረባት። ሆኖም ግን ከአዶናይ ደጋፊዎችና አድናቂዎች ከባድ ተቃውሞ ገጠመው። ሰይፉ የአዶናይ ማሸነፍ ስለማይፈልግ እንጂ በዚህ ሰዓት ዩቲናስን ማቅረብ አልነበረበትም። ከአንድ የሚዲያን ተጽዕኖ ጠንቅቆ ከሚረዳ የዘርፉ ባለሙያ እንዲህ አይነት የወረደ ኃላፊነት የጎደለው ተግባር ላይ መሰማራት አልነበረበትም የሚሉ በርከት ብለው ተደምጠዋል። የተሰጠው አስተያየት ውሃ የሚያነሳ ነበር። ይህንን ትችትና ነቀፌታ የተመለከተው ሰይፉ
ፈንታሁን ሚዲያ የሁሉም ነው፣ አዶናይ መቅረብ ከፈለገ ይስተናገዳል በሚል ለቀረበበት ትችት መልስ ሰጠ። አንዳንዶች ሰይፉና አዶናይ የሚነጻጸሩ ሰዎች አይደሉም፣ ሁለቱ የተለያዩ ሰዎች ናቸው። ሰይፉ ለእንዲህ አይነት ትችቶች መልስ መስጠት በራሱ ስህተት ነው ያሉም አሉ። ከቀናት በኋላ ሰይፉ ፈንታሁን አዶናይ መቅረብ እንደሚችል ከተናገረ በኋላ አዶናይ ሰይፉ ፈንታሁን ሾው ላይ መቅረብ እንደማይፈልግ ተናገረ። አዶናይ ሰይፉ እንዲያቀርበው በጠየቀው ጊዜ ንቀት አሳይቶኛል፣ እኔን ያየበት አይን ትክክል አልነበረም፣ በወቅቱ በጠየቅኩ ጊዜ ፈቃደኛ አልነበረም። ስለዚህ ከዚህ በኋላ ሰይፉ መቅረብ ትችላለህ ስላለኝ ብቻ አልቀርብም በማለት መልስ ሰጠ። የሰይፉና የአዶናይ ውዝግብ ሳይቀንስ የቲክቶክ አዋርዱ ቀን ደረሰ። ህዳር 20 በአርቲስት ቲቪ የቀጥታ ስርጭት ላይ በተካሄደው የቲክቶክ አዋርድ ላይ አዶናይ እጩ በሆነባቸው 4 ዘርፎች ላይ አሸናፊ መሆን ቻለ። ዕለቱን ልዩ የሚያደርገው የስፖርት ፌዴሬሽን ምክትል ፕሬዝዳንት ማስተዋል ወንድወሰን በስፖርት ዘርፍ ላይ ያሸነፈውን ግለሰብ እንድትሸልም በተጋበዘችበት ጌታን ተቀበሉ በሚል ያስተላለፈችው መልእክት የበለጠ አቧራ አስነሳ። ይህንን ተከትሎ አዶናይ በሌላ ዘርፍ አሸናፊ ሆኖ ሽልማቱን ሊቀበል ወደ መድረክ በሄደበት ማርያም 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 በሚል ለማርያም ልዩ ክብርና ፍቅር እንዳለው ያስተላለፈው መልእክት ቲክቶክ አዋርዱ የበለጠ መነጋገሪያ እንዲሆን አደረገው። ከዚህ በኋላ ወደ መድረክ የሚወጡ አሸናፊዎች ፈጣሪያቸውን ማመስገናቸው ነገሩ ወደ ሃይማኖት እንዲያመራ አደረገው። አዶናይ እጩ በሆነባቸው ሁሉም ዘርፎች ካሸነፈ በኋላ በደጋፊዎቹና በነቃፊዎቹ መካከል ማህበራዊ ሚዲያው የበለጠ ተጨናነቀ። እስካሁን አዶናይ ያገኛቸው ሽልማቶች ይገባዋል በሚሉና አይገባውም በሚሉ ሰዎች መካከል ክርክሩ እንደቀጠለ ነው። ደራሲና የሥነ ጽሑፍ መምህሩ በድሉ አቅጅራና ሰመረ ባሪያው ከነቃፊዎቹ መካከል የሚጠቀሱ ናቸው። እነዚህ ታዋቂ ሰዎች የቲክቶክ አዋርዱ አዘጋጆች ለአዶናይ የሸለሙት ምን አይተው ነው? ሰግጥ ፈምስ ደድብ የሚለው ሰውን መሸለም ትክክል አይደለም፣ አዘጋጆቹ ምን ያክል ኃላፊነት የጎደላቸው እንደሆኑ ማሳያ ናቸው በሚል የተሰነዘረ ሐሳብ ነው። ሌሎች ደግሞ አዶናይ ያለፈበትንና የገባውን እውነት ችግር ውስጥ ላሉ ሰዎች ማካፈሉ ምን ችግር አለው በሚል ሞግተዋል። ጉዳዩ አሁንም መቋጫ አላገኘም። ሌላው አዶናይ በየክልሉ እየዞረ ደጋፊ ለሌላቸው ሰዎች ድጋፍ ማድረጉ የነበረውን ተቀባይነት አንድ ደረጃ ከፍ አደረገው። በተለይ ከዲቻ ያመጣቸው 3 ሊስትሮዎች በህዝብ ዘንድ ተቀባይነት እንዲያገኝ አድርጎታል። ታለንት ያላቸውን ህፃናት በራሱ ገዛ ወደ ፈለጉት ስራ እንዲሰማሩ ማድረግ ቻለ። ሌላው አዶናይ አርቲስት ሰለሞን ተካ ታክሲ ለመያዝ ከሰፊው ህዝብ ጋር ሲጋፉ ያስተዋለበት ቅጽበት ይጠቀሳል። የአርቲስቱን ሁኔታ የተመለከተው አዶናይ የመኪና ቻሌንጅ እንዲጀመር የሚዲያ ዘመቻ አስጀመረ። ሐሳቡን ብዙ ሰዎች ተጋርተውታል። አዶናይ የአርቲስት ሰለሞን ተካን የመኪና ቻሌንጅ ለማሳካት በእግር ሲንቀሳቀሱ ሰዎች ለአዶናይ ያላቸውን አድናቆት በስም እየጠሩ ሲገልጹለት ተስተዋለ። ከአዶናይ ጋር በእግራቸው ሲንቀሳቀሱ የነበሩት አርቲስት ሰለሞን ተካ ለዘመናት ፊልም ላይ ቢሰሩም ከህዝብ የተሰጣቸው ፍቅር አነስተኛ ነበር። ይህንን የተመለከቱት አርቲስት ሰለሞን ተካ እድለኛ ነህ፣ ብዙ ሰው ይወድሃል በሚል የተናገሩት ነገር የብዙዎችን ልብ የሰበረ ነበር። ሰው ሁሉ ያውቃል። እግዚአብሔር ይመስገን። እንግዲህ አዶናይ የአርቲስት ሰለሞን ተካ የመኪና ቻሌንጅ ከብሩክ ሪል ስቴት ጋር እውን ለማድረግ ስምምነቱን ተፈራረሙ። አዶናይ ያለውን ታዋቂነት ተጠቅሞ ብሩክ ሪል ስቴት 1.5 ሚሊዮን የቲክቶክ ፎሎወር እንዲኖረው ካደረገ መኪና ይሸለማል በሚል ነበር። በዚህ መካከል መቅደስ ደበሳይ አርቲስት ሰለሞን ተካን በራሷ ሚዲያ ላይ ጋብዛ ያደረገችው ቃለ መጠይቅ በብዙዎች ዘንድ አልተወደደም። መቅደስ ደበሳይ አርቲስት ሰለሞን ተካን ለቃለ መጠይቅ ጋብዛው አይደለም አናግረው የማታውቀውን አዶናይ ሲያቀርበው ለዩቲዩብ ሽቀላ ብላ ማቅረቧ ትክክል አይደለም የሚል ትችት አስተናገደች። አዶናይና አርቲስት ሰለሞን ስላደረጉት ስምምነት የሰጠችው አስተያየት ትክክል አይደለም ተብላለች። ብሩ በማን አካውንት ነው የሚገባው? ስምምነታችሁ እስከምን ድረስ ነው? በሚል ያነሳቻቸው ጥያቄዎች አዶናይ ያገኘውን እውቅና ችግር ውስጥ ለማስገባት ያለመ ነው በሚል የተነሱ ትችቶች ናቸው። በመጨረሻ አዶናይ ሰግጥ ፈምስ ቱር በሚል የመነሻውን አዲስ አበባ አድርጎ አፍሪካንና መላ ዓለምን ለማዳረስ የተጀመረው የማህበራዊ ሚዲያ እንቅስቃሴ ደራሲና የሥነ ጽሑፍ መምህሩ በድሉ አቅጅራን ጨምሮ ከተነሳው ተቃውሞ ወዲህ ሰግጥ የሚለውን ቃል ስራዬን እንዳልሰራ ነጻነቴን ስላሳጣኝ ከዚህ በኋላ አንጠቀመውም በሚል መልእክት አስተላልፏል።
ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው። የሆነ ሆኖ አዶናይና ብሩክ ሪል ስቴት ለአርቲስት ሰለሞን ተካ የጀመሩት የመኪና ቻሌንጅ የተጠበቀው የ1.5 ሚሊዮን ቲክቶክ ፎሎወር ባይሳካም ለአርቲስት ሰለሞን ተካ የተገባው መኪና በቃላቸው መሰረት ከብሩክ ሪል ስቴት ተበርክቶላቸዋል። ክስተቱ የተፈጠረው ጋሽ ሰለሞን የመድኃኔዓለም ቤተክርስቲያን ለማሰራት ወደ ባህር ዳር በሄዱበት ነበር። ታዲያ በዚህ ዕለት አርቲስት ሰለሞን ተካ የመኪና ቻሌንጁ መሳካቱን ሲሰሙ ከደስታቸው ብዛት የተነሳ መድረክ ላይ ተዝለፍልፈው መውደቃቸው እያነጋገረ ነው። አጠገባቸው የነበሩ ልጆችም ከመሬት አንስተው እንደገና እሰይ ነጋ እያሉ እንዲዘምሩ አድርገዋቸዋል። እንግዲህ አዶናይን አብዝተው ሲተቹ የነበሩ ሰዎችም መልስ ያገኙ ይመስላል። ውድ የዚህ ቻናል ተከታታዮች የአርቲስት ሰለሞን ተካና የመኪና ቻሌንጁን በዚህ መንገድ አዘጋጅተን ወደ እናንተ አቀረብንላችሁ። መሰል ዝግጅቶችን ወደ እናንተ ለማድረስ ይረዳን ዘንድ ቻናሉን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ እያልን ለዛሬ የነበረን ዝግጅት በዚህ አበቃ።